ሴት ወደ ትዳር እንድንገባም ከትዳር እንድንወጣም የምታደርገው እሷ ነች። ሴት ወደ ትዳር ሲገባ አንድ ወንድ በፍላጎቱ ብቻ ይመስላቸዋል። ነገር ግን ይሄ ሴቷ ይሁንታ ወደ ፍቅር ግንኙነትም ይሁን ወደ ትዳር ለመግባት ወይም ደግሞ የሴቷ መንገድ መጥረግ በጣም ወሳኝ ነው። ካልፈለገች የፍቅር ግንኙነቱንም ላትቀበል ትችላለች። ስለዚህ መንገድ እየጠረገች የፍቅር ግንኙነቱን ተቀብላ በፍቅር እየኖሩ ወደ ትዳርም እንዲገባ እንደ ጋብቻ ጥያቄ እንዲቀርብላት የምታደርገው እሷ ነች። ስለዚህ ወደ ትዳር ህይወት ለመግባት መንገዱን የምትጠርገው የምታስተካክለው እሷ ነች። ጥያቄዎቹ እንዲቀርቡ የምታደርገው እሷ ነች። ያን ሰው ሰሌክት አድርጋ ኦር ደግሞ ወደ ትዳር ማምራት አለበት ይሄን ብላ ስታምን ነው አክሴፕት የምታደርገው ኦር የምትቀበለው። ስለዚህ ወደ ፍቅር ግንኙነትን ለመግባትም ይሁን ወደ ትዳር ለመግባት የሴቷ ይሁንታ ወይም የሴቷ መንገድ መጥረግ ወሳኝ ነው። በትዳሩ ጸንቶ እንዲኖር የምታደርገው ሴቷ ነች። ይሄ ምንም ጥያቄ የለውም። የሚወንድም ብዙ እንትኖች ይኖራሉ፣ ግን በዋናነት ሴቶች ወደ ትዳር እንድንገባ የሚገፋፉን በብዙ ኢንቫይቴሽን ኦር በብዙ ጥሩ ስብዕና በብዙ ጥረቶች ኦር በብዙ ክፉ ደግ በማሳለፍ ውስጥ እንድትመረጥ ታደርጋለች። ያን ትዳር ገፋፍታ ወደ ትዳር እንዲሄድና ጥሩ ህይወት እንዲመሰረት የምታደርገው በዋናነት ሴት ነች፣ መንገድ ጠራጊዋ። ነገር ግን ወደ ፍቺ ለመሄድም የሚደረገውን መንገድ ጠራጊ ልትሆን ትችላለች። ስለዚህ ትዳር ውስጥም እንዲቆይ አንድ ወንድ ልጅ ኦር ወደ ትዳር እንዲገባም ከትዳር እንዲወጣም መንገዱን የምትጠርገው እሷ ነች ማለት ነው። በዋናነት አንድ ሴት በጣም ጨካኝ የሆነ ወንድ፣ በጣም ለትዳር የማይሆን ወንድ አብራው እየኖረች ባል ማድረግ ትችላለች፣ መኖር ትችላለች። የሆነ ጊዜ ይቀየራል ብላ በማመን ብዙ ነገሮችን በመስራት ልትኖር ትችላለች። እንዲሁም በጣም ሃምብል የሆነ በጣም ምርጥ ባል ቁጥር 1 የሚባል ምርጥ ባል ራሱ ቢሰጣት የፍቹን መንገድ ልትጠርግ ትችላለች። ስለዚህ ሴት ትልቅ ኃላፊነት አለባት ማለት ነው ትዳር ውስጥ። ወደ ትዳር የምታስቡ ሴቶች ኦር ደግሞ ወደ ትዳር እገባለሁ ብላችሁ ስታቅዱ የምትገቡም የምትወጡትም በእናንተው ምክንያት መሆኑን በደንብ ማወቅ መቻል አለባችሁ። ይሄ ትልቅ ምክር ነው፣ ያዙት፣ ግድ የለም። ብዙም ያጨቃጭቁ ጉዳዮች ሊኖሩ ይችላሉ። በኮሜንት ቦክስም ሀሳባችሁን አስቀምጡልኝ። ግን ወደ ትዳር ገፋፍተሽ ኦር መንገዶቹን ጠርገሽ እንዲያገባሽ አርገሻል። በብዙ ነገሮች እንዲወጣም የምታደርጊው አንቺ ነሽ። ያያያዝ ችግር፣ ብዙ ችግሮችን ባለማለፍ፣ ጊዜያዊ ስሜትሽን ብቻ በመከተል ኦር ትዳር ምን ይፈልጋል፣ ወንድ ልጅ ምን ይፈልጋል የሚለውን ባለማወቅ ብዙ ስህተቶች ልትሰሪ ትችያለሽ። ስለዚህ ምናልባት ወደ ትዳር እንዲገባ መንገዱን እንደጠረግሽው ሁሉ እንዲወጣ መንገድ መጥረግ የለብሽም በፍጹም። ይሄ ቀይ መስመርሽ ሊሆን ይገባል። ይሄ ትልቅ የዛሬው ምክር ነው። ምናልባት ሴት እህቶቻችን በደንብ ብታዩት መልካም ነው። እዚህ ዩቲዩብ ቻናል ላይ ከመጣችሁ ቁም ነገር ብቻ ፈልጋችኋል ማለት ነው። ላይክ በማድረግ ውጡ። እንዲሁም ሰብስክራይብ ሳታደርጉ እንዳትወጡ። በቀጣይ በአዲስ የቁም ነገር ቪዲዮ መለሳለሁ። ቴንኪው